ሰላም እንዴት ናችሁ? ዛሬ ደግሞ የምላችሁ ሳምቡሳ ልሰራ ነው። ጥቅል ጎመን አለኝ። እዚህ ጋር ድንች የተፈጨ አለበት። የተለያዩ አትክልቶች አሉ። ትንሽ ቃሪያ ጨምሬበታለሁ። ጠበስ ጠበስ እያደረኩት ነው። ሰላም እዚህ ጋር ደግሞ ያላችሁ ይሄ ያለ ሳምቡሳ ውስጥ የምከትበት ነው። በስሏል ግን እንዴት እንደሚያምር ከበሩ የትዝ አቃል ጨምሬበታለሁ። ድፍን ምስሩ ይሄን ይመስላል። እንትን የሚሰራበት ሳምቡሳ ያው ጥቅል ጎመኑ፣ ድንቹ የተፈጨው፣ የተለያየ ቃሪያ ያው የተለያየ አትክልት አለው። ጠበስ ጠበስ አድርጌዋለሁ። እዚህ ጋር ደግሞ ይኸውላችሁ ፔስትሪው አለ ሊጡ ማለት ነው። አሁን ይሄንን እንዴት አድርጌ እንደምሰራ አሳያችኋለሁ። በተለያየ ቅርጽ ነው የማደርገው። የግድ ሳምቡሳውን ቅርጽ መያዝ የለበትም ግን ደርሰዋል። አሁን ይወጣሉ። በጣም ቀላል ነው። ሊጡን ማብካት ነው። ውስጡ የምትከቱትን ነገር ማዘጋጀት ነው። እኔ እንደውም በዘመናዊ መጥበሻ አይደለም የምጠብሰው። ያ ይሄት ቤታችሁ ባፈራው መጥበስ መስራት ትችላላችሁ። እንደዚህ አርጌ ነው አንዳንድ ማንኪያ አርጌ ነው የምጠቀልለው። እንዳመጣልኝ እንዳመቸኝ ነው የምሰራው። እንዳመቸኝ እንዳመቸኝ ያችሁት ያውቃችሁ። እንግዲህ ውስጡን እዩት። ያው ከላይ የሚዩት በጣም በስሱ ነው የዳመጥኩት። ለጾም ሰዓት በጣም አስፈላጊ የሆነ ነገር ነው። ፈለኩት ዲዛይን ነው የሰራሁት። ያው ዘይት አልበዛው ምን አልበዛው እዩት።